እንግዲህ አቤል አቡናን ህግ ጥላ ስር እንዲውል ያደረጉት ሁለት ስም የሌላቸው ስም ይጠፋ ብለው ሁለት ሐሰተኛ ፓስተሮች ናቸው። በሃይማኖት ስም የሚነግዱ እያንዳንዳችንን ዞረው እያንዳንዳችንን እግራችንን ያጥባሉ። ኧረ እባክህ ኤቭሪ ይር ነው ማለት ማጋት ክፋት የለውም። ይሄንን ብናገር ክፋት የለውም። ከደቡብ አፍሪካውያን በላይ የኢትዮጵያውያንን ንብረት የሚዘርፉና ኢትዮጵያውያንን የሚገሉ ራሳቸው ኢትዮጵያውያን ናቸው። ከምባታና ሀዲያ አንድ ቸርች ውስጥ መኖር አይችልም። ደቡብ አፍሪካ ውስጥ ግልጽ ያለ ኮሌ ስለማወራት ትግተዋል ማለት ነው። ከምባታዎች ከሀዲያዎች ነው የሚደበቁት። ንብረታቸው ሱቃቸው እኮ በብረት እኮ ነው ሱቃቸው በራቸው የሚሰራው። ከጣራ መክደኛ በተጨማሪ ውስጡ በብረት ይገነባል። ከከምባታና ከሀዲያ የመጣ ነው ሰዎች ማንሰማ ሰዎች ነን። አሁን የመጣው ነገር ሁሉ መንስኤው ማን ነው ቢባል ይሄ ሁለቱ ብሔር ነው። በጣም የምንወዳቸውን ሰዎች ፍቅራችንን ለመግለጽ የምናደርግላቸው ነገር ይኖራል። ይህም የገንዘብ አቅማችን በፈቀደ መጠን ከትንንሽ ስጦታዎች አንስቶ የብዙዎችን ቀልብ እስከሚስቡ ትልልቅ ስጦታዎች ሊደርስ ይችላል። ሰው ለሚወደው ሰው መኪና ገዝቶ ቢሰጥ በገንዘቡ፣ ቤት ገዝቶ ቢሸልም በገንዘቡ፣ ወርቅና ውድ የሆኑ ጌጣጌጦችን ገዝቶ ቢሰጥ ያው በገንዘቡ ነው። እኚህ የአገር መሪ ያደረጉትን ተግባር ግን በጣም ለምንወዳቸው ሰዎች አድርገን የምናውቅ ስንቶቻችን ነን? እግር ማጠብ እያንዳንዳችንን ዞረው እያንዳንዳችንን እግራችንን ያጥባሉ። ኤቭሪ ይር ነው ማለት። አንዳንድ ነገሮች ደግሞ መነገር አለባቸው። ምንም አይደለም። ውሃ በማቅረብ ፎጣ በማቅረብ ቀዳማዊት እመቤቷም ልጆቻቸው አብረው ደግሞ ያገልግላሉ። አብረው እስከ ዛሬ ድረስ 8ቱንም ዓመት ይሄንን ሲያደርጉ ብዙዎቻችን አንዳንዶች ብለው ጮኸው፣ አንዳንዶቻችን ደግሞ ሳይለንትሊ እንባችንን አፍስሰን እንዴት እንደዚህ ይደረጋል? ዝም ብለህ ልትቀበለው አትችልም። አለማልቀስ አትችልም። ተንሰቅስቀን እናለቅሳለን። በደቡብ አፍሪካ አሁን ያለው አስፈሪ ሁኔታ መንስኤው እኛው ኢትዮጵያውያን ነን ይለናል ይሄ ወንድማችን። በተለይም የደቡብ ልጆች ከምባታና ሀዲያ የችግሩ ምንጮች ናቸው ይለናል። ከደቡብ አፍሪካውያን በላይ የኢትዮጵያውያንን ንብረት የሚዘርፉና ኢትዮጵያውያንን የሚገሉ ራሳቸው ኢትዮጵያውያን ናቸው። ከምባታና ሀዲያ አንድ ቸርች ውስጥ መኖር አይችልም። ደቡብ አፍሪካ ውስጥ ግልጽ ያለ ኮሌ ስለማወራት ትግተዋል ማለት ነው። ከምባታዎች ከሀዲያዎች ነው የሚደበቁት። ንብረታቸው ሱቃቸው እኮ በብረት እኮ ነው ሱቃቸው በራቸው የሚሰራው። ከጣራ መክደኛ በተጨማሪ ውስጡ በብረት ይገነባል። ምክንያቱም የኢትዮጵያዊ ሌባ ወይ ከምባታው ነው ወይ ሀዲያው ጣራ ቀዶ ገብቶ የሚዘርፍባቸው ኢትዮጵያዊ ነው። ደቡብ አፍሪካውያን ወደ ኢትዮጵያውያን ሱቅ የሚያመጡት ኢትዮጵያውያን ናቸው። ችግሩ ንብረት ከመዝረፍና ዘራፊ ደቡብ አፍሪካውያንን መርቶ ወደ ሱቅና ንግድ ቦታ ከማምጣት የከፋ ነው ይለናል። ከዚህ የከፋ ነገር ምን ይሆን? ወንድሙን ንብረት ለመዝረፍ ብሎ ሌሊት ጣራ ቀዶ ገብቶ ወንድሙን ገሎ ከዛ በኋላ የወንድሙን ሬሳ ወደ አባቱ ለቅሶ ይልካል። ህዝብ በለቅሶ ተናውጧል። አባት አብዷል፣ እናት አብዳለች። ከኋላ ከደቡብ አፍሪካ ተደውሎ አባት እንዲረጋጋ፣ ምክንያቱም የገደለው አንደኛ ወንድምየው ነው፣ ልጃችሁ ነው የገደለው ስል በቃ ህዝቡና አባትዮ ተረጋጉ፣ የገዳዩ ልጄ ነው፣ በቃ እናልቅስ አላሉ። ይሄ የሆነ እውነተኛ ታሪክ ነው የምናወራው። ወንድምን የሚዘርፈው ወንድምን እዛ ሀገር፣ ወንድምን የሚገለው ወንድምን እዛ ሀገር ከየት ሄደ? ከዚህ ከኢትዮጵያ ተንኮል፣ ክፋት፣ ከከምባታ ከሀዲያ ክፋት ነው። በኢትዮጵያ ምድር ቀደምት ወንጌል የሰበኩ ናቸው ተብሎ የሚታወቁ እነዚህ ሁለት ብሔሮች ሀዲያና ከምባታ በዚህ ልክ የክፋት ተምሳሌት የሆኑበት ምክንያት እኔ አይገባኝም። አገልጋይ ከዚህ ሄዶ ያገለግላል። ነቢይም በሉ ወንጌላዊም በሉ ባሽ ነው። ፕሮግራሞች ብዙ ናቸው። የደቡብ አፍሪካ ኮንፈረንስ ብዛት የትም አይደረግም። የምንሰማው ወንጌል የምንሰማው ቃል ምን ነው ልባችን አልቀይራለ። አንዳንድ ጊዜ አገልጋይንን ብለን ስንል በውስጣችን ያለው የእግዚአብሔር መንፈስ በሰዎች ላይ ተንኮል እንድንሰራ፣ ለሰዎች ውድቀት እንድንሰራ በፍጹም አያግዝም። በዚህ መንፈስ ውስጥ ያለን ሰዎች ከእግዚአብሔር መንፈስ ውጪ መሆናችንን እንድናስተውል ፈልጋለሁ።
እስቲ አንድ ፈረንጅ በዚህ ጉዳይ ምን እንዳለ እንስማና እንመለስ። Holy Spirit will never inspire you to plot the downfall of other people, not even your worst enemy. ይህ ክፉ ጠላቴ ነው ብለን የፈረጅነውን ሰው እንኳን ለውድቀቱ እንድንሰራ መንፈስ ቅዱስ ውስጣችንን አያነሳሳም። ለጥላቻ ውስጣችን የሚነሳ ከሆነ፣ ለቂም በቀል ውስጣችን የሚነሳ ከሆነ፣ ለግድያ ውስጣችን የሚነሳ ከሆነ እኛ ክርስቶስን አናውቅም። ከዚህ ጋር በተያያዘ በቅርቡ ሁለት ስማቸው የማይታወቁ ነቢያት አቤል አቡናን ከሰውት እስር ቤት እንዳለ በማህበራዊ ሚዲያ ሲዘዋወር ሰምቻለሁ። እስቲ ይህንን እንስማና እንመለስ። እንግዲህ አቤል አቡናን ሕግ ጥላ ስር እንዲውል ያደረጉት ሁለት ስም የሌላቸው ስም የጠፋ ብለው ሁለት ሐሰተኛ ፓስተሮች ናቸው። በሃይማኖት ስም የሚነግዱ፣ በሃይማኖት ስም ሰዎችን ከሕክምና ኑ ውጡ ትድናላችሁ ብለው የገደሉ፣ ከኩላሊት እጥበት እናድናችኋለን ብለው ሕክምና እንዲቋረጥ ያደረጉ አካላት ናቸው። አቤል አቡና ጥፋት ካለበት በሕግ ይጠየቅ። እኔ ለአቤል አቡና ጥብቅና ልቆም ፈልጌ አይደለም። ነገር ግን ጥያቄ ከሳሾቹ እነማን ናቸው? የወንጌል አገልጋዮች ወይም ደግሞ በስም ተጠቅሰው ያልተነገሩ ስማችን ግን ጠፋ የሚሉ ነቢያት እንደሆኑ አሁን ተበርሲሳ በቪዲዮ ገልጾልናል። ማስረጃ ሳይዝ ቪዲዮ እንደማይሰራ ይህንን ሰው ጠንቀቃችሁ ታውቃላችሁ። ከዚህ ተግባር ጀርባ ያላችሁ ሰዎች ለአቤል አቡና ወንጀለኛ እንኳን ቢሆን ከክርስቶስ ኢየሱስ የተማራችሁትን ይቅርታ ማድረግን እንዴት አቃታችሁ? እናንተስ የምታገለግሉት ምዕመን ከእናንተ ምን ይማር? የክርስቶስ ተከታይ ነን የምትሉ፣ የጌታን ድምፅ እንሰማለን፣ ከመንፈስ ቅዱስ መልእክት እንቀበላለን የምትሉ ሰዎች ከክርስቶስ የተቀበላችሁት ይህንን ነው? ከእናንተስ የሚከተላችሁስ ምን ይማር? እውነት ሐዋርያ ጳውሎስ በዚህ ዘመን ቢኖርና ይህንን ተግባር አቤል አቡና የፈጸመው በሐዋርያ ጳውሎስ ላይ ቢሆን በዓለም ፍርድ ቤት አቤል አቡናን ይጠይቀው ነበር? ይህንን ጥያቄ ክርስቲያንን ለምትሉ ወገኖች እተዋለሁ። ቪዲዮንም ቋጨው በደቡብ አፍሪካ መጋቢ ፓስተር ታምራት ኃይሌ እዛ ሄዶ እንዳገለገለ ታውቃላችሁ። ቪዲዮን ተመልክቻለሁ። እኔም በቲክቶክ አካውንቴ ላይ ፕሮግራም ሰርቼበታለሁ፣ ቪዲዮ ሰርቻለሁኝ። እግዚአብሔር ቆንጠጥ ሊያደርግ ፈልጎ ይሆናል የሚል ሐሳብ ይኖረኛል። እየፈረድኩ አይደለም። በጣም ተወርቶ የማያልቁ በደቡብ አፍሪካ እህት ወንድሞቻችን ይፈጸማሉ ተብሎ የሚባሉ ነገሮች ለጆሮ የሚዘገንኑ ሁሉ አሉ። ከነዚህ እኩይ ተግባሮቻችን እንመለስ። ጌታን እናውቃለን የምንል ደግሞ የጌታ ልብ እንዲኖረን እንጸልይ። ሰው ድካሙ ብዙ ነው። በተለያየ አቅጣጫ በሕይወት ዘርፍ ድካም ይኖርባችኋል። መጸለይ ያቃታችሁ ሰዎች፣ ታገለግሉ የነበራችሁ አገልግሎት ያቆማችሁ ሰዎች፣ ከዚህ ምድር ትዳሮቻችሁን በኢትዮጵያ ምድር ጥላችሁ ሄዳችሁ፣ ልጆቻችሁን ኢትዮጵያ ምድር ጥላችሁ ሄዳችሁ፣ በዛ አገር ሌላ ሚስት አግብታችሁ ሌላ ልጅ ወልዳችሁ የምትኖሩ ሰዎች አስቡ፣ የቀደመውን ዘመን አስቡ፣ አገልጋይ እንደነበራችሁ። ይሄ ወንድማችን ስለ ደቡብ አፍሪካ ክፋት ስለሚደረገው ነገር ሰፊ ቪዲዮ ሰርቷል። ከደቡብ የመጣ ነው፣ ከከምባታና ከሀዲያ የመጣ ነው ሰዎች ማንሰማ ሰዎች ነን። አሁን የመጣው ነገር ሁሉ መንስኤው ማን ነው ቢባል ይሄ ሁለቱ ብሔር ነው። Finally, my sincere message goes to our South African brothers and sisters. Ethiopians and South Africans are one family under African sky. We share a history of struggle, resilience and hope. Let us not allow division, hatred or mistreatment to separate us. When one African suffers, all Africans are diminished. When one African rises, we all rise together. Let us choose kindness over hostility, respect over prejudice, and unity over division. May we remember that our strength lies not in standing against one another, but standing together as brothers and sisters. Africa's future is brighter when Africans care for and protect each other. One Africa, one people, one future.